القيامة. العاق والمنان ومدمن الخمر ومكذب بالقدر. أخرجه الطبراني. نبي صلى الله عليه وسلم أراد تسوج الله سبحانه وتعالى يقيام لك زور بلو آياته. عندنا عاق ولا جوتشون يمي بدل سو الله سبحانه وتعالى برحمة عينه آيوم يقيام لك بلوم جهنم مستاسقبته يزنقها. ሁለተኛ ወልመናን መናን ማለት ተመጻዳቂ የሆነች ነገር ያደርግልህና እንዲያደርግልህ በኔ በረካ እንዲሆነህ ደግሞ ዛሬ እኔ ላይ ትኩራራለህ እንዴ ብሎ በየደረሰበትና በየሄደበት ቀልብህን የሚሰብርህ ማለት ላ ትብጢሉ ሰደቃቲኩም ቢልመን ወልአዛ አላህ ሱብሓነሁ ወተዓላ እናንተ የምትሰሩትን ጥሩ ስራ መጽዋታችሁን በመመጻደቅ አታበላሹት እንዲያደረግኩልህ እንዲሆንኩልህ ብለህ ቀልቡን እየሰበርክ እንዲያውም ጀዛህን ወይም ኸይርን ስራህን አታበላሻለህ። ሌላ ቦታ ላይ ምን አለ አላህ Subhanahu Wa Ta'ala መልሶ ቀውሉን ማዕሩፉን ኸይሩን ሚን ሰደቀቲን የትበዑሃ ቀውሉን ማዕሩፍ ጥሩ ንግግር ጥሩ ቀውል አሪፍ ንግግር አንተ ሰደቃ አድርገህለትና መጽውተህለት መጥፎ ንግግርን አስከትለህ ቀልቡን ከምትሰብረው ይልቅ ጥሩ ንግግርን ብትናገርለት ይሻላል። የሆነ ነገር መጥቶ ከጠየቀ ይሄን ነገር ላደርግልህ አልችልም والله እንደዚህ ብለህ ብትሸኘው ይሻላል። ሰተኸው እንትን ከምትልበት አፈን ከምትከፍቱ ሰርተህ አትበላም ምንድነው እንደዚህ የምትሆን እኔ እኮ ላቤን ጠብ አድርጌ ያመጣሁት ንብረት ነው እንዲህ ብለህ በየጊዜውና በየወቅቱ እየመጣህ እኔን የምታዳክመኝ ብለህ ትርፍ ቃል ከምትናገር ጥሩ ነገር ተናግረህ ተለየው አለ አላህ Subhanahu Wa Ta'ala። فلذا المنان لا يدخل أو لا ينظر الله يوم القيامة إليه. ومدمن الخمر خمر የሚጠጣ ሰው ተው ቢባል ቢመከር ቢዘከር እንዲህ ብሎ ጠዋት ማታ ለጨብስ እያለ ከምር የሚጎነጭ ሰው ማንኛውንም የትኛውንም አስካሪ መጠጥ የሚጠጣ ሰው አላህ Subhanahu Wa Ta'ala የቂያምለት ወለሱ ዞር ብሎ አይ በጀሃነም ውስጥ ማስገብቶ ይረሳዋል አላህ ሰለላሁ ዐለይሂ ወሰለም والله ተፈተነና ومكذب بالقدر ስለ ቀደር በሚነገርበት ጊዜ ይህ ነገር እኮ የሆነው እንዲህ በመሆኑ ነው እንዲህ አድርግ ብዬስልህ እንዲህ አልከኝና ይኸው እንደዚህ ሆነ ተፈጠረ እንደዚህ ብታረግና እንዲህ ብትንቀሳቀስ ባልተፈጠረ ነበር ብሎ ሲል አይ ይሄማ የአላህ ውሳኔ ነው ትላንትና እኛ ከመፈጠራችን በፊት የተወሰነ ነገር ነው ተብሎ በሚባል ባቂ ይሄ ቀደር እያልክ የምትጃጃለው ምንድነው አንተ የራስን እንቅስቃሴ ይወስነዋል ብሎ የሚልን ቀደርን የሚያስተባብል ሰው አላህ Subhanahu Wa Ta'ala ቂያምለት ወደሱ አይማለስ ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላይ من قالوا الجنة يوجد ريحها من مسيرة 500 عام لا يجد ريحها الآق ولا قاتل يا جنة شتاء جنة على لجنة شتاء ك500 عامت ركت منقد ነው የሚመጣው እዚህ ያለህ አንተ 500 ዓመት የሚያስኬድ መንገድ ርቀት ላይ ያለች ጀነት ሽታው ይመጣልሃል በጣም ከመዋቧና ከሽታዋ ማማሯ ብዛት የተነሳ اللهم اجعلنا من اهل الجنه يا رب العالمين እና ሽታ ይመጣል ያንን ሽታ ሁለት ሰዎች አያገኙትም አሉ ነብዩ ሰለላሁ ዐለይሂ ወሰለም አልዓቅ ወላጆቹን የሚበድል ሰው እንኳን ጀነት ሊገባ ሽታውን አያገኙትም ነብዩ ሰለላሁ ዐለይሂ ወሰለም ሁለተኛ ዝምድናን የሚቆርጥ ሰው እንኳን ጀነት ሊገባ የጀነትን ሽታ አያገኝም ነው አላህ Subhanahu Wa Ta'ala ምን ይላል إن الله لا يستحي أن يضرب مثلا ما بعودة فما فوقها فأما الذين آمنوا فيعلمون أنه الحق من ربهم وأما الذين كفروا فيقولون ماذا أراد الله بهذا مثلا بإياله هدنا من على وما يضل به إلا الفاسقين الذين ينقضون عهد الله من بعد ميثاقه ويقطعون ما أمر الله به أن አሁን የዘረዘራቸውና ምን ብሎ ያሉ ان الله لا يستحي ان يضرب مثلا ما بعوده فما فوقها الله سبحانه وتعالى ምሳሌዎችን መስጠት ለሱ ትንሽም ትሁን ትልቅ ምሳሌ መስጠት አይገርመውም ስለ በዑዳ ወይም ስለ ትንኝ ምሳሌ አመጣና ተገርመው ምንድነው ይሄ ብለው ቢሉ ይሄ እንኳን ሌላ ታሪክ ነውና ወደ ቁም ነገሩ እንግባ وما يضل به الا الفاسق በዚህ ምሳሌ የሚጠም የለም በምን የሚነገረውን እውነታ ለመቀበል የሚጠም የለም ፋሲቆች በስተቀር አለና ፋሲቆች ብሎ ማለት እኮ ከነሱ እስከ ፋሲቆች ውስጥ አንዱ الذين ينقضون عهد الله من بعد ميثاقه
አላህ Subhanahu Wa Ta'ala ያስገባቸውን ቃል ይህ ነገር መሆን አለበት ብሎ የፈረደውን ነገር የሚያስተባብሉና የሚያጓድሉ ከሆኑ እነዛ ፋሲቆች ናቸው። ويقطعون ما امر الله به ان يوصل ቀጥል ብሎ ያዘዘህን ትእዛዝ የሚበጣጥሱ ዝምድናን ቀጥል ብለዋል አላህ Subhanahu Wa Ta'ala። ዝምድናን የሚቆርጥ ሰው የሱ መኖሪያ ጀሃነም። ከዝምድና የበለጠ በጣም የቅርብህ ሰው ቢኖር ለአንተ እናትና አባት ናቸው። ከእናትና አባት የሚቀርብ ዘመድ አለ ለአንተ የለም። ስለዚህ እንኳን ሌላ እናትህንና አባትህን በመበደል ጀነት ልትገባ ይቅርና የራቅ ያለውን ዘመድህን ራሱ የምትቆርጥ ከሆነ ያንተ መኖሪያ ጀሃነም ይላል አላህ Subhanahu Wa Ta'ala።